ሙዝና ፓፓያን በክላስተር ለማልማት እየሰራ መሆኑን የምዕራብ አርማጭሆ ወረዳ ግብርና ጽሕፈት ቤት አስታወቀም። ጽሕፈት ቤቱ በ2018-19 በጀት ዓመት በ100 ሄክታር መሬት ላይ የሙዝና የፓፓያ ልማት በክላስተር ለማልማት በአብራጅራ 02 ቀበሌ አንገር ተፋሰስ የጉድጓድ ማስቆፈር ስራ አስጀምሯል። በማስጀመሪያ ፕሮግራሙ የተገኙት የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ ጌጡ ዋለ እንደ ወረዳ 50 ሄክታር ሙዝና 50 ሄክታር ፓፓያ በክላስተር ለማልማት አርሶ አደሮችን በማሰልጠን ወደ ተግባር በመግባት ከ1200 በላይ ጉድጓዶችን በማስቆፈር መቻሉን አብራርተዋል። በዘንድሮ ዓመት ይኸው እንደ ክልል የተሰጠን በቅርብ ሰዓት ያወረደልና 50 ሄክታር ሙዝ በክላስተር በተለይ ሰፋፊ ክላስተር የሚባለው እንድንተገብር የተሰጠና ለዚህ አሁንኛ ጀምረናል። ኦሬዲ አጠቃላይ የአርሶ አደር ልየታ አርሶ አደር በማሰልጠን ግንዛቤው በማስጨበጥ ኦሬዲ ተግባብተን ጨርሰናል። እዚህ በኋላ የሚቀረን ምንድነው? ኦሬዲ ጉድጓዱን እየለካን እያስቆፈርን እንቀጥላለን ማለት ነው። ይህ ሲሆን እንግዲህ አሁን ወደ 1200 ጉድጓድ እስካሁን ከጀመርን አስተን በቃ ኩታናል ይቀጥላል ማለት ነው። ሙዝና ፓፓያን በክላስተር ማልማት አርሶ አደሩን ተጠቃሚ ያደረገ መሆኑን የገለጹት አቶ ጌጡ ዋለ በአብራጅራ 02 ቀበሌ አንገር ተፋሰስ ልማት ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ከሙዝ ክላስተሩ ቀጥሎ ምንድነው የለየን እዚህ ቀበሌ ላይ የፓፓያ ክላስተር ነው። የፓፓያውም 50 ሄክታር ነው። ወደ 13 አርሶ አደሮች ለይተን አሰልጥነን አስቀምጠናል። ስለዚህ ዘር በክልል ደረጃ ነው ይሰጣቸዋል የተባልነው። አጠቃላይ ይህን ቀበሌ እንደ ወረዳ እንደ ቀበሌ የመረጥንበት ምክንያት ከሌሎቹ ቀበሌዎች ምቹ ማህበረሰቡን አስተሳሰብ ቦታው የተሻለ የክላስተር ሰፋፊ ክላስተር የሚባለው ስላሟላልና አብራጅራ 02 ክላስተሩን በመምረጥ ስራ ጀምረናል ማለት ነው። ክላስተሩ አሁን በጣም ውጤታማ ነው። እንደውም አርሶ አደሮቹ አሁን ከዚህ በፊት የነበረውን ሁኔታ አሁን አዋጭነቱን እያዩ አሁን ወደ ተሻለ ነገር እየመጡልን ነው ያለ። ሌላው በማስጀመሪያ ፕሮግራሙ የተገኙት የምዕራብ ጎንደር ዞን ግብርና መምሪያ አትክልትና ፍራፍሬ ባለሙያ የሆኑት አቶ አስናቀው አራጋው በዞኑ ከ1200 ሄክታር መሬት በላይ በአትክልትና ፍራፍሬ ልማት እየለማ መሆኑን ገልጸው ይህን ልማት በሰፊው በክላስተር ለማልማት በክልል ደረጃ እቅድ ተይዞ እየተሰራ ይገኛል ብለዋል። ከዚህ በፊት ያው በተለያዩ የፍራፍሬ ልማቶች በዞኑ እየለማ ይገኛል። ነገር ግን በተለያዩ ቦታዎች እንደሚለማ ቢሆንም በፍራፍሬ ልማት ከ1260 ሄክታር በላይ በዞኑ ይለማል። ነገር ግን ይሄን ልማት ወደ ሰፋፊ ክላስተር ማምጣት አለብን በሚል በክልሉ በተሰጠው አቅጣጫ መሰረት በዚህ ዓመት በሰፋፊ ክላስተር ለማልማት እቅድ ይዘን የተንቀሳቀስን መሆኑ ይታወቃል። ይህን እቅድ ደግሞ ለመፈጸም በተለይ በሁለቱ ወረዳዎች ለምሳሌ መተማ ወረዳ 100 ሄክታር በክላስተር ልማት በፍራፍሬ ልማት፣ ምዕራብ አርማጭሆ ደግሞ እንዲሁ 100 ሄክታር ለማልማት በዚህ ዓመት እቅድ ይዘን የተንቀሳቀስን መሆኑ ይታወቃል። በዚህ መሰረት እኛ በአጋጣሚ ሆኖ ምዕራብ አርማጭሆ ተገኝተናል። ምዕራብ አርማጭሆ በሰፋፊ ክላስተር በተለይ ሙዝ ክላስተር ላይ ለማልማት በዛሬው ቀን ተገኝተን የማስጀመሪያ ፕሮግራም የጀመርነው መሆኑን ለማሳወቅ ነው። አርሶ አደሩ አትክልትና ፍራፍሬን በክላስተር ለማልማት ያለው ፍላጎት እየጨመረ መምጣቱ ተናገሩት ባለሙያው የሙዝና የፓፓያ ልማትን በክላስተር ማልማቱ ከገበያ ትስስር ጀምሮ አርሶ አደሩን ተጠቃሚ የሚያደርግ መሆኑን ገልጸዋል። ሰፋፊ ክላስተር ዋና ዓላማው እንትን ያለበት ምክንያት የመጀመሪያው ከገበያ ትስስር ጋር ለማስተሳሰር እቅድ ተይዞ መንቀሳቀስ አስፈላጊ ነው። በተለይም ከዚህ በፊት የነበሩት በአብዛኛው በጓሮ ዙሪያ በተለያዩ ቦታዎች ነው የሚታከሉት። ያን ደግሞ ከገበያ ጋር ለማስተሳሰር በጣም ከፍተኛ ችግር ስለሆነ በሰፋፊ ክላስተር አልምተን በተለይ ከዚህ ከስርዓተ ምግብ ጋር ያለውን ችግር ለመፍታት የመቀንጨር የመቀጨጭ እንትኖችን ለመፍታት አንደኛው የፍራፍሬ ልማት ነው ወሳኙ ከእንስሳት ተዋጽኦ ቀጥሎ ማለት ነው። ስለዚህ ይሄንን ተግባር ለመፈጸም እንግዲህ የአርሶ አደሩ ፍላጎት ምንድነው የሚመስለው የሚለውን ነገር ለማሳወቅ አሁን ባለው ሁኔታ ያው አሁንም እንደምታዩት አብዛኛው አርሶ አደር ከመጣን ጀምሮ በዚህ ክላስተር ላይ ተስማምቶ ልማቱን ለማልማት ፈቃደኛ ሆኖ ያው ዛሬ የጀመርንበት እንደሆነ መታወቅ አለበት። በዚህ መሰረት ተግባሩን በዚህ ዓመት የምንፈጽም መሆን ግልጽ ለማድረግ ያክል ነው። በምዕራብ አርማጭሆ ወረዳ ከ13 ሄክታር መሬት በላይ በሙዝ ክላስተር እየለማ መሆኑን ከግብርና ጽሕፈት ቤት የተገኘው መረጃ ያመለክታል።